አንተ ተመታክ አሁን ጌታችሁ ሳይጨምር ነገራቸው ልክ አልሰራንም እኮ ማለት ለዚህ ቪዲዮ ብሎ አይደለም ፎቶ የተነሳው ለዚህ ቪዲዮ ብሎ አይደለም ፎቶ የተነሳው እንዴ ንግራ ገባኝ ኒኮ ምን መሰራችሁ አይ ንገራችሁ አይ እንትን ነው አልነገርኳችሁም ምንም በተለይ ፊልም ሰርቼ ነው ሰራ ደስ ይላል ጎበዝ አየምሬ ነው ፊልም ሰርቼ ነው እና ፊልም እኮ ሰራው እኮ መቀቀለን ነገር ነው ታዲያ ምን እንደዚህ ተጣጣው ቆይ ንገራችሁ ቆይ ፊልም ተከታታይ እየሰራው ነበር እና እሱ ነው ኦሬዲ አቁመናል እና ሌላ አዲስ ፊልም ሰርተን ነበር ሙሉ ፊልም ተከታታዩ ተተም ማለት ነው እና ያ ፊልም ያለገርኳችሁ ሰርፕራይዝ ተራላችሁ ብዬ ነው እናንተም ተመልካቾችን ሙሉም ሰርፕራይዝ አደርጋለሁ ብዬ ነበርና አጋጣሚ ሆኖ ያን ፎቶ ኮንቴንት ይያዛል ፎቶ ሁሌ ስንሰራ ኮንቴንት ይያዛልና ያን ፎቶ ኮንቴንት አየሁት ለምን ፕራንክ አሰራችሁ ከሰው ጋር ማገዝኩ ምናምን ብዬ ብለን ከዛ ለሷለቻት ነበር ከቃል ጋር አዳበርነው ቆንጆ አድርገን ቃልዬም ከሸነችው ዛላ እናንተ ፕራንክ ዳርስ ስንሰራ መጣና እኔ አጥፊ ወስታለ እንደ ያለሽ እኔ አሁንም ቢሆን ተቀየርኩ በጣም ነው በእውነት ምን አይነት ፊልም ነው ማለት ፊልም ማለት አጭር ፊልም ነው ረጅም ነው ፊልም ነው ሙሉ ፊልም ቆንጆ ፊልም ነውና እሱን ነው ሙሉ አሉቃ ጨርሰና ሰርተን እና አሁን በዚህ ሳምንት ይለቀቃል እና ቪዲዮ ላይ አይተውታል ነው ትንሽ ትሪለር ላይ አይተውታል እና ቆንጆ ነው እና ይሄ ነው እንጂ ሌላ ነገር ምንም የተፈጠረ ነገር የለም እንዳስጨነቋችሁ አውቃለሁ እንደማትጠብቁ እንደዚህ ነገር አውቃለሁ አምናለሁ በጣም 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 ይቅርታ ማለት ከባድ ነው ስሜቱ እንደዚህ ፕራንክ ከባድ ነው እዛውም ደግሞ በመረጃ ሳይታይ አይቀርም ቪዲዮ አይ ተመልካቾቹ እንደውም እኔ እንዲያዩትማ ሪኮመንድ አላደርግም ለምን አይ እንጂ ግድ የለም የለፈረበት ነው እንዴ የለፈረበት ነው ኧረ ምንም ፍሬ የለውም የመጀመሪያ ልጅ ኧረ በስመ አብ አይሆንም ይሄ ነገር የሚሆን ነገር አይደለም እኔ አሁን እያረኩ ያለሁት ነገር ቢያንስ 10 ዓመት አብረን ቆይተናል ብዙ ዓመት አብረን ቆይተናል እስኪ ማለት እኮ ነው ቆይ ከሱ እስቲ እንስማ ያለውን እውነት ደግሞ ከሱ እንስማ ምን እንደሆነ አሁን አንቺ ማይሆን ውሳኔ ለመወሰን ተቻኩለሽ የምትወስኚው ውሳኔ ነገር ላይ ደግሞ በህይወትሽ ውስጥ ደግሞ የማይደገም ነገር ቢሆን ያደርጋል እንዴ እሱ ጋር ያለውን ስሜት እንዴ አልፈልግም እውነት ለመናገር እኔና አሁን እኮ አሁንም የመጣሁት ማለት ነው ምንድነው እኮ አሁን ነገር እስኪ ረብ ሰማች አይደል ማርጋዋል ምንድነው እስኪ ተናገር የኖ ካርጎታል ማለት ነው አጋጣሚ በስሜት ተገናኘንና ምራታ ምን ምንድነው ቶቶ ሄምቶ አንተ እንዴ አንተ ምን ማለት ነው እዮ አንተ መቼ ማለት ነው እስቲ ወደ ጋር መቼ ተናገር እስቲ አንተ በስራት ገኝተኛ እንዴት ነው ሰማት ምንድነው ይሻላል ምን ይሻላል ያም ተረጎም ማያረጎም ኤአይ ነው ምናምን እንከራከራለን አንተ ምር ነገር ምን አረኩሽ እንዴ ሰማችሁ ምናምን ስሜቱ ተወጣው አይደል ለምን እንደዚህ ነገር የምታረገው እንዴ ምንድነው ስሜቱ ያምታል እንዴ ምን ፍለጋ የምን ስሜት ነው ምን ነው እንዴ ስሜት ተወጣ ይላል እንዴ ሚስት ጋር ትወጣ እንሳና እንደ ከዛች ጋር ትወጣ እንዴት ነው ታሪን ካስቀርመ አትጨርስም ነበር እንዴት አይነት ንግግር ነው አውሬ ስሜቴን ተወጣ ልጅነትን ካልጨረስክ እንዴት ነው እዚህ ጋር ይሄ ሁሉ ነገር እንዴ ትዳር እኮ ነው ያስከው ምን ያስክ መሰለ ምን ሰው ተቀበል ምንድነው ስሜቴን ተወጣ ይላል ሻው ምንድነው ማድረግ ያለብን ምንድነው አሁን እኔ አላውቅህም ማለት ነው እኔ ጭራሽ አንተ እየሆነ ምንስ ሊዳሶነ ታና አንተ እኔ አላውቅህም እና አላውቅህም እኔ እንደዚህ አይነት እዩ አላውቅም ከመጀመሩ ሚስጥር እንደማንደባበቅ ነበር የምናውቀው ቢያንስ ነዳህን ያለ አሁን የራስ ጉዳይ ምን ተዳክራታለህ ውርደትን ትከናነባታለህ ትችለዋለህ
እንዲሁ የሰውት ይችላል ከፈጣሪ ጋር ግን እንዲሁ አይምሮ ፈቀደልህ እንዴት አድርገህ እስኪ ሻው መፍትሄ አሁን እንዴት ነው ይሄን ነገር በምን አይነት መልኩ ነው አሁን ሻውን አስታርቀን እሷንስ በምን አይናችን ነው የምናያት አሁንሽ እኔ ምንም ራስህ እንደገባበት ራስህ ትወጣለህ ስሜት ደግሞ አታፍርም ከአንዳንድ ቢያንስ ለመደበቃት ሞክርም እንዴ ሰምታላለች ይኸው ከዚህ በኋላ ቤት እንዳይመጣ ምናምን እያለች ነው ይኸው ቤትን ተከራይተህ ነው ማለት እሱ ነው የቀረ ባለጌ እስማ አንተ ታሰድበን ነው ማለት ነው ይሄን ቤተሰብ አንተ ስንቱ የሚቀናበትን ቤተሰብ ኧረ አዋረድከን እግዚኦ እዩ እውነት ግን አድርገኸዋል እሺ መታረጋችሁ አድርገኸዋል ወይ ንገረኝ አድርገኸዋል እንደ ጀብድ እኮ ነው እንደ ጀብድ ያወራኝ አንተ ወይኔ ወደ ይፈላ ምናምን ሄኖክ ይሄን ታረጋለህ ይዛታ የምትመጣው መጣው ነው ይሻታ መጣም በቃ የራስ ጉዳይ አይተምጣ እና ሄኖክ ነው ይዝስ ታቀረው ወይኔ ወደ ይፈላ ቁጭ በልና ቁጭ ተቀመጥ አንተም ራስህ አሁን ሌላ ነገር እኮ ድንግጥግጥ አንተ ግራ አይደለም ማለት ነው አሁን ለችግሩ መፍትሄ የሚባል ነገር አለ ለመፍትሄ ነው በቃ አንተ አይደለም እዩ ተርገዋል የሁሉ የለፋበት ስንት ዓመት የተደረገ የፍቅር ግንኙነታችሁ በቃ ፈረሰ ማለት ነው ደረገ እየመጣች ነው አሁን ኦሬዲ ነው ያለችው እሺ ለናችሁ ቁጭ በል እስቲ ስሜቱ ተወጣ አይደል ለምን እንደዚህ ነገር የምታረገው እንዴ ምን ነው ስሜቱ ያባል እንዴ ምን ፍለጋ ምን የምን ስሜት ነው ምን ነው እንዴ ስሜት ተወጣ ይላል እንዴ ሚስት ላይ ተወጣ እንሳና እንደ ከዛች ጋር የምትወጣው እንዴት ነው ታሪን ካስቀርመ አትጨርስም ነበር እንዴት አይነት ንግግር ነው አውሬ ስሜቴን ተወጣ ልጅነትን ካልጨረስክ እንዴት ነው እዚህ ጋር ይሄ ሁሉ ነገር እንዴ አሁን ለዛ ድረስ የነገራችሁ ነገር ሊኖር ይችላል ወንድ ለወንድ እርስ በርሳችሁ ስለምታወሩ ሳታዳሉ ማለት ይሄ ምንም ነገር ሳትደባበቁ ሳታዳሉ ንገሩ ወንዶች ናችሁ ፍቅር ማናችሁ ምናችሁ አይታመንም ማለት ማንሽ እንዴ በጣም በተሻለ መጠን ተረጋግጡ ይልካችሁ ግን የነገራችሁ ነገር ካለ እንኳን አትሊስት እንዴት ነው እናንተ ትልልቅ ናችሁ እሱ ያው ትንሽ ነው ሜቢ እንኳን እናቴ ማግባባት ምናምን ቢያንስ መድኃኒዓለም አሁን የራሱ ጉዳይ ምን ተዳክራታለህ ውርደትን ትከናነባታለህ ትችለዋለህ እንዲሁ የሰውት ይችላል ከፈጣሪ ጋር ግን እንዲሁ አይምሮ ፈቀደልህ እንዴት አድርገህ እስኪ ሻው መፍትሄ አሁን እንዴት ነው ይሄን ነገር በምን አይነት መልኩ ነው አሁን ሻውን አስታርቀን እሷንስ በምን አይናችን ነው የምናያት አሁንሽ እኔ ምንም ራስህ እንደገባበት ራስህ ትወጣለህ ስሜት ደግሞ አታፍርም ከአንዳንድ ቢያንስ ለመደበቃት ሞክርም እንዴ ሰምታላለች ይኸው ከዚህ በኋላ ቤት እንዳይመጣ ምናምን እያለች ነው ይኸው ቤትን ተከራይተህ ነው ማለት እሱ ነው የቀረ ባለጌ እስማ አንተ ታሰድበን ነው ማለት ነው ይሄን ቤተሰብ አንተ ስንቱ የሚቀናበትን ቤተሰብ ኧረ አዋረድከን እግዚኦ እዩ እውነት ግን አድርገኸዋል እሺ መታረጋችሁ አድርገኸዋል ወይ ንገረኝ አድርገኸዋል እንደ ጀብድ እኮ ነው እንደ ጀብድ ያወራኝ አንተ ወይኔ ወደ ይፈላ ምናምን እዩ ሄኖክ ይሄን ታረጋለህ ይዛታ የምትመጣው ነው ይሻታ መጣም በቃ የራስ ጉዳይ አይተምጣ እና ሄኖክ ነው ይዝስ ታቀረው ወይኔ ወደ ይፈላ ቁጭ በልና ቁጭ ተቀመጥ አንተም ራስህ አሁን ሌላ ነገር እኮ ድንግጥግጥ አንተ ግራ አይደለም ማለት ነው አሁን ለችግሩ መፍትሄ የሚባል ነገር አለ ለመፍትሄ ነው በቃ አንተ አይደለም እዩ ተርገዋል የሁሉ የለፋበት ስንት ዓመት የተደረገ የፍቅር ግንኙነታችሁ በቃ ፈረሰ ማለት ነው
ኪስ ይደረጋል? ወይኔ መድኃኒዓለም